ሰዎች አሉ ባስ ውስጥ ላይ ሱሪን ዝቅ አድርጎ እጁን ይጠጫል ተመልከቱ ምን አይነት ነገር ነው ያሬታ ከኔና ከጓደኛዬ ማን ነው ቆንጆ ማን ነው ውበት ያለው እስቲ ኮሜንት ላይ ጻፉልኝ ሁላችሁም አለላችሁ Messi open us ሰላም ውድ ቤተሰቦች እንዴት ናችሁ አስናኝ አስተማሪ ቪዲዮዎች ተሰብስበዋል ያው እናንተም የተለመደው ድጋፋችሁን ሰብስክራይብ በማድረግ እስከመጨረሻው ድረስ ተከታተሉ ሰብስክራይብ በማድረግ ቤተሰቡን መቀላቀል ይቻላል ወደ ቪዲዮ የሆነ ቻሌንጅ ላጫውተ በየዙሩ 50 ብር አለ ይስማማል አሬ ይመቸኛል ብራዘር አማን ወደ ቻሌንጁን ጀምራ Howard ማን ነው ለልጅ ያሰጠው እንዴ አሎ ይኸውላችሁ እየሰማችሁኝ ነው እዳችሁ ተከፍሏል የሁላችሁም እዳ ተከፍሏል የጠጅ አይደለም ያልኳችሁ ኢየሱስ ክርስቶስ This guy ከአራቱ ብሔር የወለድኳቸው ልጆቼ በዘርና በማንነታቸው ሳይሆን ባላቸው ስነ ምግባርና ድርጊት የሚዳኙበት ሀገር ትኖረኛለች ህልማለኝ የሚገርም ህልም ነው የኛም ህልም እኮ እሱን ለማሳካት ነው I have a dream ህልማለኝ ከመስቀል አደባባይ እስከ ታላቁ ቤተ መንግስት ባለው መንገድ ላይ ስጋት ሳይሆን ከግራና ከቀኝ ሙዝና ብርቱካን ተተክሎ እሱን እየገመጥን እያጣጣምን ወክ ምናደርግበት ጊዜ እኛም ህልማለን ብሮ ተከልላችሁ ትበላላችሁ I have a dream የአዲስ አበባ ልጅ በመንደሩ ኮንዶሚኒየም ደርሶት በስጋት ሳይሆን ስጋ እየቆረጠ የሚኖር I have a dream bro ቀልድ መቼም አይጠገብም የተከበራችሁ አሳዳጆቼ ስጋዬን እንጂ ነፍሴን አታገኟትም ምክንያቱም ቀድሜ ለህልሜ ሞቻለሁ I have a dream ለህልሙ ሞተ እንዴ ለህልሙ ሞተ ማን የት ነኝ ከመቆም እንዲሆን ይረዳኝ ክበሩልኝ ይመቻባት ተመልከቱ ምን አይነት ነገር ነው ያሬታ ታው ስለ በስመ አብ ወደ በግሯማት ሄድ ወለ በላችሁ የምር በስመ አብ ከዛ እንደዚህ ሆኖ ሲሄድ ምን ይፈጠራል መሰላችሁ መሀል ላይ እንደዚህ ሆናችሁ እየሄዳችሁ እያለ ማለት ነው
የምትገርም ፈጽሞ አታችሁታ ጭራሽ እኮ መውጫ የለውም። ባቡር ውስጥ ናቸው የምትፈሱ ሰዎች ግን ረፉ። አረ ምኑ ነው በቃ ከዚህ ጋር በተያያዘ ደግሞ ማለት ነው ባስ ውስጥ ሌላ የተሰራ እንደሆነ በጣም ብዙ ነገሮች እየወጡ ነው ሰሞኑን። እንደዚህ ተፈጥረው በቃ እንደዚህ ምቅምቅ ብለው ሲሄዱ ምን እንደሚፈጠር እና አንድ ሴትዮ በጣም የደረሰባትን አጋጣሚ ትናገራለች። እስኪ አዳምጠናት እንመለስ። እንን ነገር የሚያረጉ ሰዎች አሉ ባስ ውስጥ ላይ ሱሪን ዝቅ አድርጎ እጁ መክተት ጀመረ። ከዛ እኔ በጣም ደንግጬ እንዴ ምናምን ብዬ በጣም ዙር ብዬ ሳይው ሰውየው ሌላ ታሪክ ውስጥ ነው ያለው እና የራሱን ሱሪ እንኳን አውልቋል ባስ ውስጥ ማለት ነው። ባስ ውስጥ እንግዲህ አስቢ በጣም ደነገጥኩ። የኔን ሱሪ አውልቆ የኔን ሱሪ እጅ ውስጥ ከቶ የራሱን ሱሪ ማውለቅ ማለት በጣም ከባድ ነገር ነውና በጣም ደንግጬ ማለት እሱ ሌላ ውስጥ ነው ያለው ደነገጥኩኝና አፌን እንኳን አፈነ። በዛ ሰዓት ላይ ተማንቆ ሰው ቆሞ እንዴት ነው እንደዚህ ታሪክ በስማም ባስ ውስጥ ማለት ነው ጥቃት ያደርስብኝ ነበር ሰውየው። በጣም ከባድ ነው ይሄ ለጆሮም የሚከብድ ነገር ነው። በዛ ሰዓት ልጅ ይዞ ይኬዳል ብዙ ነገር አለ እና ከባድ ነው በእውነቱ። እስቲ ለቤተሰቦቻችን ይሄን ቀረኝ የምነግራቸው የምትዩ ካለ እስቲ እኔ ምለው ማለት ሰዎች እንደዛ አይነት ነገር ባይደረግ ማለት ሴት ስትሆን እኔ እንደው ሚዲያ ላይ ወጣው እንጂ በጣም ብዙ ሰዎች ከምልሽ ማለት እስከሚዘገንሽ ድረስ የሚደርስባቸው ጥቃት የሚደርስባቸው ሰዎች አሉ። እኔ እንግዲህ ለኔ እንደውም ቀለል ያለ ይመስለኛል ግን በጣም ልብሳቸው እስከሚበላሽ ድረስ የሚደርሱ ሰዎች አሉ። እኔ እንደውም እንደዚህ ደረሰብኝ ብዬ ጓደኞቼን እንዴ እኔ እንደዚህ ደርሶብኛል ምናምን ብለው የሚያወሩ ሰዎች አሉ። እና እኔ እንግዲህ ሚዲያ ላይ ወጣሁኝ እንደዚህ አይነት ነገሮች ቢቆሙ የመንግስት አካላትን ቢሆኑ ባሱን ቢያንስ ከሚሞላ እንኳን በእንትን ባይደረግ ብዬ አስባለሁ። ምክንያቱም እኔ ጋር የደረሰው ነገር መድረስ የለበትም። በጣም አስቀያሚ ነገር ነው። በጣም እንዴ ምን ማለት ነው ይምር በዚህ ሁኔታ እዚህ ድረስ ደርሰዋል እነዚህ ሰዎች። በጣም ነው የሚገርመው የምር ሰው አይደለም እንደዚህ የሚያደርግ ሰው ላይክ ለምን ጊዜው በቃ በዛ ሁኔታ ውስጥ እንደዚህ ለማድረግ ማሰብ በራሱ ሌላ ብደት ነው እና የሚመለከተው አካል የሆነ መፍትሄ መውሰድ አለበት። ብቻ በጣም አስገርሞኛል። ላይክ ይሆናል ብዬ የማላስበው ነገር ነው እና ብዙ እህቶቻችን በጣም እየተቸገሩ ምናልባት ይቺ ወደ ሚዲያ ስለመጣች እንጂ ሌላ ያልተናገሩ ብዙ ሰዎች የተጎዱ ይኖራሉና ፕሊስ እንደዚህ አይነት የምታደርጉ ሰዎች እናንተ በጣም ታሳፍራላችሁ። ቤተሰቦቼ የዛሬው ቪዲዮ ይሄን ይመስል ነበረ። ዘና እንዳላችሁ አልጠራጠርም። ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። ከዚህ በተሻለ በሌላ ዘና በሚያደርግ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው።